ደሴ ከተማ ላይ እኮ በትልቁ አፄ ቴዎድሮስ ፎቶ አለ አይደል? ለምንድን ነው የመጨረሻ ሊሞቱ ሲሉ ደብዳቤያቸውን ለእንግሊዝ የጻፉት ማለት ይችላል? አረመኔ ህዝብ ክርስቲያን ያልሆነ እያሉ እኮ ይሳደባሉ። የወሎ ህዝብ የትኛውን ወሰደ የሚጠቅመው እንጂ አፄ ቴዎድሮስ ምን እንዳደረጉ ጠፍቶት አይደለም። የወሎ ሰው ተሰብስቦ አይደል እንዴ ሁዳዴን ጾመና ፋሲካ ሲደርስ በአፈር ገደፋሉ ያበሻ ንጉስ ያለው ወሎ የሰው ይኖራል ሲገድላቸው የኖረው። ከወሎ ምን መማር አለብን? ምን ይልክ ከዚህ ቦታ ጡት ቆረጡ እዚህ ቦታ ገደሉ እንላለን። ኦኬ ገድለው ሊሆን ይችላል። እሺ የሚጠቅመን ግን የትኛው ነው? እንደ ወሎ ህዝብ ነው። የወሎና የእሳቸው ቂም እንመልከት። ወሎን ብዙ ሰው እንግዲህ ወይዘሮ መስታወት ልጅ እኮ ሰንሰለቱ ስለሚፈልግ እጁን ቆርጠው ነው ገደል የከተቱት። ወይዘሮ መስታወት አፄ ቴዎድሮስ ሞተው መቅደላ ተራራ ወጥተው እንግሊዞች ሲያገኟቸው እንግሊዞችን ሁለት ነገር ነው የጠየቁ። መጀመሪያ ገደል ልጄ የተከተተበትን ገደል የተወረወረበትን ገደል አሳዩኝ፣ እዛ ቀጥሎ ደግሞ መግነዙ ይፈታና የቴዎድሮስ መልክ ምን እንደሚመስል ልየው ነው ያሉት። ወይዘሮ መስታወት ቂመኛ አይደሉም ማለት ነው አይደል? የወሎ ሰውስ ምንድን ነው ያለው? አባቴን ሲገሉ ነበር መናደዴ፣ ወንድሜን ሲገሉ ነበር መናደዴ፣ በራስዎ ጨከኑ ይቅር አለ ሆዴ አይደል ያለው። ይሄንበት ያለው አካሄድ ቢሆን ጥሩም የሆነው በሌለ ንጉስ ውስጥ ከመጣላት ፖዚቲቭ ነገሩ መያዝና ክፉ ነገሩ እንዳይደገም ማድረግ። ጎጃም ተመልከት። አፄ ዮሐንስ ወደ መተማ ከመሄዳቸው በፊት ሳሮሃ ላይ ጦርነት ተካሂዶ እየጠፋ አስቸግሩ ነበር ንጉስ ተክለ ሃይማኖት እና ሊይዟቸው ሲሄዱ ይጠፋሉ። መጨረሻ ጎጃምን እሳት ከተቱት፣ ዘረፉት። እንደውም አንዷ ሴት ምንድን ያለችው ልብሴንም ወስዶ ለበሰው እርዘኛ በሬንም አርዶ በሬንም በለው አረደው ነፍጠኛ ንጉስ የቀረው ጥቂት አማርኛ ምን ነው ሆዳ ይዘርፉ አረፌ እንድተኛ አይደል ያለች። ከዛስ እውሩ በመሪ አንካሳው በበትር የተከተለው እህል አይበቅልም ወይ ንጉስ ታገረው አለቻት። ሲሄድ ምን አሉት? ወደ መተማ ሲሄድ ንጉስ ከመተማ ሰላም ቢመለሱ ምንኛ ጎልድፏል ጎጃም ቢሞላሱ አለች ሴትዮ አይደል። ሞተ። ሲሞት ምንድን ነው የተባለው? የሞተበት ርዕስ ከሰውየው ቂም ጋር ሲወዳደር የሞተበት ርዕስ በጣም ህሊናን ይገዛ ነበር። ቤተ ክርስቲያን ስትዋረድ ሄዶ አንገቱን የሰጠ ንጉስ ነው አይደል? የጎንደር ሃይማኖት ቁማ ስታለቅስ አንገቱን ሰጠላት አፄ ዮሐንስ። እንዳያምሮ ብሎ ድሃ ወዳጁን መተማ ፈሰሰው ዮሐንስ ጠጁን። በአማራ ሊትሬቸር ውስጥ የአፄ ዮሐንስ በደልም መልካም ነገር ብሏል። የቱ ነው ምን ይዘው? እሳቸው እንኳን ብለዋል ለአፄ ምኒልክ በጻፉት ደብዳቤ እነሱ ኃጢአት ሰርቶ ይሁን እኔን እግዚአብሔር ሊፈርድብኝ ይሆን አይታወቅም፣ ጎጃም ልጄ አገሩንና ህዝቡን ሳጠፋው ከረምኩ ይላሉ። ራሳቸው የጸጸተው መሪ ነው ትልቅ የሚባል። አፄ ቴዎድሮስ ሊሞቱ ሲሉ ምንድን ያሉት? ራሳቸውን ሊያጠፉ ሲሉ እባክዎትን ይህን ሁሉ ጣጣ ያመጡብን እነዚህ ፈረንጆች ናቸውና እነሱን ገለን እንሙት አሏቸው። የሀገሬን ህዝብ ሸዋ ቋንጃውን የቆረጥኩት፣ ወሎ ገደል የከተትኩት፣ ጎንደር ያቃጠልኩት አንሶን ለሌላ ቂም ትቼዋል ሄድም ነው ያሉት አይደል? የትኛውን እንውሰድ? ህዝብ ይፍረዳል። የተሰራንበት ነገር ትክክል አይደለም። ስለዚህ ቂምን ትቶ ማለት ለመማር ከፈረንጆች ሜዳ አይጠበቅብን። የቱ ጋር እንማራለን? ታሪክ ወደፊት የሚያራምድ ነገር ነውና ቂምን ፈቶ ለመኖር የጎጃም ህዝብ ለአፄ ዮሐንስ፣ የወሎ ህዝብ ለቴዎድሮስ ያደረገው ታይ ቂም እዚህ በፊት ችግር አልተፈጠረም ሳይሆን ስለማይደቅም እየጣን ለመሄድ በጣም ምርጥ ተሞክሯለን።